እግዚአብሔር ፍቅር ነው ስንል በልጁ በኩል እግዚአብሔር ለኛ ያለውን ፍቅር ገልጧል። ስለዚህ ፍቅሩን የገለጠው ማንን በመስጠት ነው? ኢየሱስን በመስጠት። እኔ እነኚህ አሁን የምትዋቸው እናንተም ጭምር ኃጢአተኞች ናችሁ። ኃጢአትን አምጫለ ተቀበለና ይህንን ኃጢአት ሰበሰበና በቀራንዮ መስቀል ላይ ለአንዴና ለመጨረሻ ጊዜ ተፈጸመ ብሎ የኔና ያንተን በደል፣ መተላለፍ፣ ኃጢአት ይሄ በቃ ሰይጣን ሊገለን ያለውን የዓመፅ ሥራ ሁሉ ተቀበለና መስቀል ላይ ወሰደና ለአንዴና ለመጨረሻ ጊዜ እንዳለ ተፈጸመ። በመስቀል ላይ ምን አደረገው? ጠረቀው ይላል። የኃጢአትን ደሞዝ እዛ ላይ ወስዶ በመስቀል ላይ እዛ ላይ ሰቀለው። ከዛ ሁሉም ኃጢአተኞችን ሁሉ በሚያጸድቅ በክርስቶስ ፊት ሁሉም ሰው ንስሐ ሲገባ እሱ ለአንዴና ለመጨረሻ የዘላለም ሕይወት ለሰው ይሰጣል። ስለዚህ እግዚአብሔር ፍቅር ነው ብለን ስንል በልጁ በኩል እግዚአብሔር ለኛ ያለውን ፍቅር ገለጠ። መራራ መሆኑን የምታውቁት ኢየሱስ እንደዚህ ያለ አባት ሆይ ጽዋ ብትፈቅድ ከኔ ምትበል ትለፍ ብሎ ሲለው አባት ደግሞ ኖ። ስለዚህ ሰይጣን ምን አለ መሰለህ? ጴጥሮስ በኩል መጣ ሊያስቆም ማለት ነው። ምን አለ? አይሁንም ዞር በል ሰይጣን ሰውን እንጂ እግዚአብሔርን አታውቅም ማለት። የእግዚአብሔር ምን ነው? ኢየሱስ ታርፎ እንዲሰጥ ነው። ይህ ማለት ምን ነው? ኢየሱስ ለኛ የዘላለምን ሕይወት ለመስጠት እግዚአብሔር ፍቅር ነው ስንል በልጁ በኩል እግዚአብሔር ለኛ ያለውን ፍቅር ገልጧል። ስለዚህ ፍቅሩን የገለጠው ማንን በመስጠት ነው? ኢየሱስን በመስጠት። ለምሳሌ እዚህ ቦታ ላይ አሁን ኢየሱስ መጣና እግዚአብሔር ዘንድ ተልኮ ወደኛ መጣ። እግዚአብሔር ፍቅር ነው ስንል በልጁ በኩል እግዚአብሔር ለኛ ያለውን ፍቅር ገልጧል ብለን ስንል እኔ እነኚህ አሁን የምትዋቸው እናንተም ጭምር ኃጢአተኞች ናችሁ። ኃጢአትን አምጫለ ተቀበለና ይህንን ኃጢአት ሰበሰበና በቀራንዮ መስቀል ላይ ለአንዴና ለመጨረሻ ጊዜ ተፈጸመ ብሎ የኔና ያንተን በደል፣ መተላለፍ፣ ኃጢአት ይሄ በቃ ሰይጣን ሊገለን ያለውን የዓመፅ ሥራ ሁሉ ተቀበለና መስቀል ላይ ወሰደና ለአንዴና ለመጨረሻ ጊዜ እንዳለ ተፈጸመ ብሎ በመስቀል ላይ ምን አደረገው? ጠረቀው ይላል። ምን አደረገው? ጠረቀው። የኃጢአትን ደሞዝ እዛ ላይ ወስዶ በመስቀል ላይ እዛ ላይ ሰቀለው። ከዛ ሁሉም ኃጢአተኞችን ሁሉ በሚያጸድቅ በክርስቶስ ፊት ሁሉም ሰው ንስሐ ሲገባ እሱ ለአንዴና ለመጨረሻ የዘላለም ሕይወት ለሰው ልጅ ሰጠ። ስለዚህ እግዚአብሔር ፍቅር ነው ብለን ስንል በልጁ በኩል እግዚአብሔር ለኛ ያለውን ፍቅር ገለጠ። ኃጢአታችንን ሁሉ ሰበሰበና በመስቀል ላይ ወስዶ ሰቀለው። እስኪ በሉ እግዚአብሔር በክርስቶስ ወጥቶኛል በሉ ባካቸው። መራራ መሆኑን የምታውቁት ኢየሱስ እንደዚህ ያለ አባት ሆይ እቺ ጽዋ ብትፈቅድ ከኔ ምን ትበል ትለፍ ብሎ ሲለው አባት ደግሞ ኖ። ምክንያቱም ኢየሱስን እኮ መስቀል ላይ ያሰቀለው ሰይጣን አይደለም። ሰይጣንማ እንዲሰቀል አይፈልግም። ሰይጣን አልገደለውም ኢየሱስን ለሞት አሳልፎ የሰጠው ማን ነው? አብ ነው። ለምን? እሱ ካልሞተ የሰው ልጅ የዘላለም ሕይወት አያገኝም። ስለዚህ ሰይጣን ምን አለ መሰለህ? በጴጥሮስ በኩል መጣ ሊያስቆም ማለት ነው። ምን አለ? አይሁንም ዞር በል አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅም ማለት። የእግዚአብሔር ምን ነው? ኢየሱስ ታርፎ እንዲሰጥ ነው። ገብቶሃል አለ። ሰይጣን ደግሞ በጴጥሮስ በኩል አይሁንም እንዳትሞት አይሁንም ዞር በል አንተ ሰይጣን አለው። ጴጥሮስ ሰይጣን እሱ ጥሩ ነው ኢየሱስ እንዳይሞት የሚገለግል። ስለዚህ ኢየሱስ ይሄ ማለት ምንድን ነው? ለኛ የዘላለምን ሕይወት ለመስጠት። አንዳንድ እየሳመ ልብ ውስጥ ሌላ ነገር አለ። የሰውን ልጅ በመሳም አሳልፈህ ትሰጣለህ እንዲህ አለው። ከሰጠው በኋላ ማልኮስ የሚባለውን ጆሮውን ያዘና ሻጥ አደረገና ኢየሱስ አይሞትም ብሎ ቆረጠ ይላል። ኢየሱስ አይሞትም ብሎ ይዞት እንዳይሄድ እኮ ነው አወጣ። ምክንያቱም እነሱ በምድረ በዳ ሴፍ እዚህ ውስጥ ይዟል ጫካ ውስጥ፣ ምክንያቱም የሚቆረጥ ነገር ካለ ብሎ ማለት። ከዛ በኋላ ላጥ አደረገና ሲቆርጠው ና አለው። ሴፍን ወደ ሰገባ አስገባ አለው። እኔ መሞት ይገባኛል። ምን በል አንተ ሴፍን ወደ ሴፍን የሚመዙ አለ በሴፍ ይጠፋሉ አሉ። ከዛ በኋላ ያዘውና ምን አደረገው ነው የሚለው? ጸለየለት፣ ፈወሰው ይላል። ሰው እየፈወሰ ወደ ሞት ይሄዳል። ምን አይነት ጉር ነው! ሰው የሚገለውን እየፈወሰ ለምንድን ነው ብለህ ብትል እሱ ካልሞተ እኔ እናንተ የዘላለም ሕይወት አናገኝም። ስለዚህ ኢየሱስ ይወደኛል የሚል ጮሆ ኢየሱስ ይወደኛል በሉ ባካችሁ። እግዚአብሔር በልጁ በኢየሱስ ወጥቶኛል ደግሞ በሉ። እዛ ጋር ኢየሱስ ቆርጦ ጆሮውን ዝም አላለም።
እኔ በጣም የጌታ ነገር የሚገርመኝ ጆሮውን ቆርጦ እየፈወሰ ሰዎቹ ግን አይገረሙም። አሁንም እየደበደቡ ይዞ ይላሉ። ጆሮ ፈውሶ እዛው ጋር ፈውሶ አንተ አይናቸው ተይዟል እኮ። ምክንያቱም እግዚአብሔር በክርስቶስ ኢየሱስ ዓለምን ሊያድን ስለወደደ እንደውም ያለ ጊዜው መጥቶ የሆነ ጉድጓድ ውስጥ ሊከቱት እንዲህ ሲሉ አጠገባቸው ዛፍ ሆነባቸው። ከዛ ዛፍ ሆነባቸው፣ መግፋት አልቻሉ። ባጠገባቸው አልፎ ሄደ ይላል። መግደል የሚችሉ ሆኖሮ አፋፍ ላይ አይገሉትም። ጊዜው አልነበረም። አሁን ግን አለ የጨለማ ልጅ ጊዜው ነው አለ። አንተንም እንደዛው ነው። ያለ ጊዜ ምንም ማንም ሊያደርግህ አይችልም። ማንም እጅህን ከፍ አድርግና እግዚአብሔር በልጁ በክርስቶስ ይወደኛል በል እባክህ። ስለዚህ ይህንን ስታውቁ ነው የምትባረኩት። እስኪ እንደዚህ በሉ፣ እግዚአብሔር በልጁ በኩል ወዶኛል በሉ እባካችሁ። ወዶኛል። አሜን አሜን አሜን። ሆሴዕ 6:3 እናውቀውም ዘንድ እግዚአብሔርን እንከተል። ምንድን ነው የሚለው? እንወቀው። እግዚአብሔርን አሁንም እንወቀው። እስኪ በሉ እግዚአብሔርን አሁንም አውቀው ዘንድ እማራለሁ በሉ እባካችሁ። ኧረ አሜን አሜን። ባላወቁት መጠን እግዚአብሔርን ስላላወቁት እግዚአብሔር የማይገባውን እንዲያደርጉ አሳልፎ ሰጠ ይላል። ሕዝቤ እውቀት ከማይተነሳ ጠፍቷል። አንተም እውቀት ጠልተሃልና ቃል እንዳትሆን ጠላው። እግዚአብሔር ይኸውላችሁ ሲወዳችሁ ቃሉን ስትሆኑ። ምክንያቱም ምንድን ነው የእግዚአብሔርን ሕግ የሚጠሉ ሰዎች ጸሎታቸው ምንድን ነው የሚለው? አጸያፊ ነው። አንተ የእግዚአብሔርን ቃል የማትማር ከሆነ ጸሎታ አይመለስም። እመነኝ፣ መጽሐፍ ነው የሚለው። ምክንያቱም እግዚአብሔር መተዳደሪያ ደንቤ ነው። ስለዚህ ልክ ስትንበረከክ ጸሎትን እግዚአብሔር አይሰማም። አጸያፊ ነው የሚለው። መማር አትፈልግማ። ሕጉን የምትማር ከሆነ ጸሎትን እግዚአብሔር ይመልሳል። የብዙ ሰው ጸሎት የተያዘው ምንድን ነው? መማር አይፈልግም። ግን ምን ይፈልጋል? ትንቢት ይፈልጋል፣ የሆነ ነገር ይፈልጋል፣ ቃል አይፈልግም። ከዚህ የተነሳ እግዚአብሔር ስትጸልይ ጸሎትን አይሰማም፣ እንደውም ይጸየፈዋል ነው የሚለው። እዚህ ጋር እንወቀው። እንዴት ነው የምናውቀው? በመማር እናውቀውም ዘንድ ምን እንበል? እግዚአብሔርን እንከተል። ስናውቀው እንከተለዋለን እያለ ነው። ስናውቀው እንደ ወገግታ እግዚአብሔር ይበራልናል። በጌታ በኢየሱስ ስም አሁንም እግዚአብሔር እንደ ወገግታ ይብራልን። ከተገለጠልን በላይ ይገለጠልን። እንደ ዝናብ ምድርን እንደሚያጠጣ ይኸውልህ፣ አንተ ተስፋ ቆርጠህ ዘግተሃል አይደል? እግዚአብሔር በነገር ላይ እንደ መጨረሻ ዝናብ ይመጣል። ምን ስትል? ለማወቅ በፈለግከው መጠን በማወቅ በቡሌ በመማር ቃሉን ለመማውሌ ባወክ መጠን እግዚአብሔርን በፈለክ መጠን ቃሉን መማር ሁሉ ጊዜ ባለ በመጨረሻ ዝናብ ታዲያ የመጨረሻ ድብልቅልቁን የሚያወጣ ዝናብ እንደዛ ሆኖ እግዚአብሔር ይመጣል። በጌታ በኢየሱስ ስም እግዚአብሔርን አውቀው ዘንድ ዛሬም ጀምራለሁ። እስኪ በሉ ካወቅኩ በላይ አውቅ ዘንድ አይኖቼን ክፈት በሉ ባካችሁ። ድገሙ 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 ድገሙ። ሃሌሉያ! እግዚአብሔር ይባረክ። ካወቅኩ በላይ አውቅ ዘንድ እናውቅ ዘንድ እግዚአብሔር አይኖቻችንን ይክፈት። ዳዊት ለዚህ ነው አይኖቼን ክፈት ከሕግም ታምራትን አያለው፣ ከቃልህ ታምራትን አያለው አለ። እሺ ሁለተኛ፣ በእግዚአብሔር ፍቅር የሚኖር እግዚአብሔር በርሱ ደግሞ ይኖራል። በእግዚአብሔር ፍቅር የሚኖር እግዚአብሔር በርሱ ደግሞ ይኖራል። ምን ማለት ነው? እግዚአብሔር መርህ ነው የሚከተለው። አንድ ነገር ልንገራችሁ፣ ተመልከቱ። አቤል እና ቃየል እግዚአብሔር ሲያይ መጀመሪያ ያየው መስዋዕቱን አይደለም። ማንን ነው ያየው? ከሁሉም ይልቅ ከአራት ነገር እዚህ ጋር ሁለት የተዘጋጀ መስዋዕት አለ፣ እዚህ ጋር በግ አለ፣ እዚህ ጋር ደግሞ ፍራፍሬ አለ፣ እዚህ ጋር ቃየል አለ፣ እዚህ ጋር አቤል አለ። ከአራቱም ነገር እግዚአብሔር አስቀድሞ አቤልን አየው። ሳየው እግዚአብሔር አቤልን አየና ደግሞ ማን አየ? በጉን አየ፣ መስዋዕቱን አየ። ወደ ቃየልና ወደ መስዋዕቱ ምን አላለም? አልተመለከተም። ከዛስ እግዚአብሔር የአቤልን መስዋዕት ስለተቀበለ ወሰደና ገደለው ይላል። ሲገለው ወንድም አቤል ወዴት ነው አለው። አሁን ከዚህ ሰው ጋር እግዚአብሔር የለም ብሎ ሲል እኔ የወንድሜ ጠባቂ ነኝ እንዲህ አለው። በል እንግዲህ አለው ወንድምን በገደልክባት ምድሪቱ ደሟ ምን ወደ ማን ይጮኻል? ወደ እኔ ይጮኻል አለ። እችም ከዚህ ምድር ተቅበዝባዥ ትሆናለህ አለው። ምድር ታርሳለህ፣ ፍሬዋን አትሰጥም፣ ተቅበዝባዥና ኮብላይ ትሆናል። አንድ ነገር ጠየቀው። እሺ እግዚአብሔር አንድ ነገር ይቅርታ አድርግልኝ አለው። ምን? ያገኘኝ ሁሉ እንዳይገለኝ። ሰው ሞት ይፈራል። ሌላውን ተወለ፣ እርሻም አይሽት ምንም አይሽት፣ ግን ያገኘኝ ሁሉ እንዳይገለኝ እኔን አሁን ያገኘኝ። ስለዚህ ምን ያገኘ ሁሉ እንዳይገልህ ግን ስለ ጥያቄ መልስ ሰጥቻለሁ፣ ምልክት አድርጌብሃለሁ አለ። እግዚአብሔር ከለላ አነሳ ማለት ነው።
ጥበቃ አነሳ። አንድ ነገር ብቻ አደረገለት፣ ያገኘህ እንዳይገልህ፣ በምድር ላይ ግን ተቅበዝባዥ ኮብላይ ትሆናለህ፣ ያገኘህ ግን አይገልህም አለው። የእግዚአብሔር ነገር ከእሱ ተነሳ። ለምሳሌ ይሄ ቤት የተጠበቀው በዚህ ብሎኬት በዚህ ባለው ዙሪያ ነው የተጠበቀው። እኔና እናንተ የምንጠበቀው በእግዚአብሔር ሕልውና ነው። ኢዮብን እንደዚህ አለው፣ ኢዮብን ተመልከት አለው፣ ሁሉን ነገር ምን ብለህለታል? አጥረህለታል። እስኪ ክፈትልኝና ወደ እሱ ልግባ አለ። ወገኖች ያን ነገር እግዚአብሔር እኔና እናንተው ሲኖር ሁልጊዜ እንጠበቃለን። ይሄ የሚሆነው ምን ሲሆን ነው? እግዚአብሔር ሁልጊዜ የሚጠብቀን ስንዋደድ ብቻ። በሕይወት ዘመናችሁ በጣም ውስጣችሁ ሲያስቸግራችሁ እንኳን ወደ ግድግዳ ዞራችሁ ስም እየጠራችሁ እከሌን እወደዋለሁ፣ ጌታ ሆይ እወደዋለሁ፣ 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 የሆነ ነገር ከላችሁ ላይ ይሄዳል። ያለበለዚያ እግዚአብሔር ከኛ ጋር አይሆንም። ሶስተኛ ጻፉ። እኛ በደለኞች ሆነን ሳለን ሕይወትን ሰጥቶናል። እኛ በደለኞች ሆነን ሳለን ምንን ሰጥቶናል? ሕይወትን ሰጥቶናል። ኤፌሶን 2:4-5 ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋው ድናችኋል። በምን ድናችኋል? በጸጋው ድናችኋል። ስለዚህ የዳነው በምንድን ነው? በጸጋ ነው። ጸጋው በእምነት ምን ብሏችኋል? አድኗችኋል ይላል። እዚህ ጋር ባለጠጋ ስለሆነ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደ ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል። ጸጋው ማን ነው? ክርስቶስ ነው። ዕብራውያን ምዕራፍ 4:16 ላይ እንደዚህ ይላል፣ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ምን እንበል? አሁን የት ነው ያላችሁት? ወደ ጸጋው ዙፋን ነው። ስትመጡ እግዚአብሔር የሆነ ጸጋ ይጨምርላችኋል። በጌታ በኢየሱስ ስም እጃችሁን አንሱና የምችለውን ያቃተኝን ነገር እንድችል የሚያደርግ ጸጋ ተሰጥቶኛል በሉ ባካችሁ። ያቃተኝን እንድችል የሚያደርግ ጸጋ ተሰጥቶኛል በሉ። መጸለይ አቅቷችሁ ከሆነ ዛሬ ጸጋ ይሰጣችኋል። የዓለም ትርኪ ምርኪ መልቀቅ ያቃተው ሰው የእግዚአብሔር ጸጋ ተሰጥቶታል። ኃጢአተኝነትን፣ ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን ያስክዳል። እስኪ ጮክ በሉና ጸጋው ተሰጥቶኛል በሉ። አዎ። ስለዚህ አንድ ነገር ለምሳሌ መሬት ልቆፍር ብዬ ብል የግድ መቆፈር ያስፈልገኛል፣ በእጄ አልችለው። ልክ እንደዛ ጌታ ኢየሱስን እንድከተለው እግዚአብሔር ለእኔ የሰጠኝ ጸጋ ነው። ምን እንድችል ዓለምን እንዲኮንን። እኔ በጣም የሚገርመኝ ብዙ ያደረግናቸው ነገሮች እነኛ ነገሮች ተመልሰው ወደኛ እንዳይመጡ የከለከለው የእግዚአብሔር ጸጋ ነው። ጸጋ ማለት ውስጣችንን ገበናችንን የሚሸፍነው ልብስ እንደሆነ ሁሉ እርቃናችንን የሚሸፍን እንደዛ ዓለምን እንድንጠላ የሚያደርግ ጸጋ ነው። ስለዚህ ሁልጊዜ ጌታዊ ጸጋ ስጠኝ፣ ጸጋ አብዛልኝ፣ ጸጋ ስጠኝ፣ የምጸልይበት ጸጋ፣ ቃልህን የሚያነብበት ጸጋ፣ ወደ ቤተ ክርስቲያን የሚሄድበት ጸጋ፣ ወንጌልን የምናገርበት ጸጋ፣ አንተን የምከተልበት ጸጋ። ይሄ ጸጋ ዛሬ በኢየሱስ ስም ለብዙ ሰዎች ተሰጥቷቸዋል። የእግዚአብሔር ጸጋ ተሰጥቶኛል በሉ ባካችሁ። ለምን መሰላችሁ? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ለምን? የረዳን ጸጋው እንጂ በራሱ የቆመ ማንም የለም። ይሄን ወቅ ማንም ሰው በጸጋው ነው። ለምንድን ነው ታዲያ ሰዎች ጌታን እየተከተሉ መጠጥ የሚጠጡት? ጸጋ አልበዛለትም። ስለ ጸጋ ይጸለይለት። ለምንድን ነው የሚዋሹት? ጸጋ ያስፈልጋቸዋል። ጳውሎስ ስለዚህ ነው ለጸጋው ቃል አደራ አሳልፌ ሰጥቻቸዋለሁ አለ። የእግዚአብሔር ጸጋ ከእናንተ ጋር ይሁን፣ የእግዚአብሔር ጸጋ ይብዛላችሁ እያለ ጉባኤ ይባርካል። ስለዚህ ጸጋ ያስፈልገናል። አሜን፣ አሜን፣ አሜን። እስኪ ዛሬ የሆንኩት በእግዚአብሔር ጸጋ ነው በሉ ባካችሁ። ዛሬ የተቀመጥኩት በእግዚአብሔር ጸጋ ነው በሉ። ለሆነ ሰው በጌታ በኢየሱስ ስም አይደለም፣ ለዚህ ጉባኤ እናገራለሁ። ጸጋው ይብዛላችሁ። ሁልጊዜ ስትጸልዩ መልእክት አለኝ። እግዚአብሔር ጸጋ እንዲረዳችሁ ጸልዩ። ጌታ ሆይ ሌሊት ለመነሳት ጸጋ ስጠኝ በሉ። ስትጀምሩ ማለዳ ጀምራችሁ ንጋት ድረስ ትሄዳላችሁ። ጸጋው ካለ የእግዚአብሔር ጸጋ በሱ ላይ ያለው የእግዚአብሔር ጸጋ ይገርመኛል ትላላችሁ። ምን አይነት ጸጋ ነው ያለው? ይሄ የእግዚአብሔር ጸጋ። አራተኛ ጻፉ። እግዚአብሔር ለሰው ልጆች እስከ 1000 ትውልድ ፍቅሩን ገልጧል። አራተኛ እግዚአብሔር ለሰው ልጆች እስከ 1000 ትውልድ ፍቅሩን ገልጧል። ዘጸአት 20:6 ጻፉ። አራተኛ ላይ ለሚወደኝ ትእዛዜንም ለሚጠብቅ እስከ 1000 ትውልድ ድረስ ምሕረትን ለማድረግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ። እግዚአብሔር ምሕረት እስከ 1000 ትውልድ ነው የሚያደርገው። ምሕረትን የሚያደርግ አምላክ ነው። እስከ 1000 ትውልድ ምሕረትን ያደርጋል። አቤት እግዚአብሔር ምን አይነት አምላክ ነው! እስከ ስንት ትውልድ ምሕረት ያደርጋል? እስከ 1000 ትውልድ
ምህረት ያደርጋል። እስከ ሺህ ትውልድ ማለት አስበው እንግዲህ ወደ ኋላ ያንተ ዘር ማንዘር ድረስ እስከ ሺህ ትውልድ በአንተ ምክንያት እግዚአብሔር ምህረት ያደርጋል። ገብቷችኋል? እግዚአብሔር ማለት እንደዚህ ነው። በጌታ በኢየሱስ ስም ይሄ አምላክ ለሱ እኖራለሁ የሚል አሜን ይበል። እስከ 100 አይደለም እኮ እስከ ሺህ ትውልድ ማለት ከኋላ የእናንተ ትውልድ አለ። በእናንተ ትውልድ ላይ ምህረትን የሚያደርግ አምላክ እኔ ነኝ። ስለዚህ እዚህ ጋር ምንድን ነው ያለው? ትእዛዜን ለሚጠብቅ ነው ያለው። ዝም ብሎ ምህረት አያደርግም እግዚአብሔር። ምንን ለሚጠብቅ? ትእዛዜን ለሚጠብቅ እስከ ሺህ ትውልድ ድረስ ምህረትን የሚያደርግ እኔ አምላክ ቀናተኛ አምላክ ነኝና የሚቀና አምላክ ምህረት ለማድረግ። እሺ 5ኛ እግዚአብሔር ስለኛ የልጁን ነፍስ አሳልፎ ሰጥቷል። አልሰጠም እንዴ? አንደኛ ዮሐንስ 3:16 እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅሩን አውቀናል፣ እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል። እስኪ ድገሙና ከኔ ጋር አንብቡ። 1:3 እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅሩን አውቀናል፣ እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል። አሁን ነፍስ መስጠት የሚለው ነገር እንዴት ነው? 2005 መደበኛው ትርጉሙን አንብብልኝ። ፍቅር ምን እንደሆነ የምናውቀው ኢየሱስ ክርስቶስ ሕይወቱን ለኛ አሳልፎ ስለሰጠን ነው። ኢየሱስ ክርስቶስ ፍቅር ምን እንደሆነ የምናውቀው ኢየሱስ ክርስቶስ ነፍሱን ስለኛ አሳልፎ ስለሰጠ ነው። እሺ እኛም ሕይወታችንን ስለ ወንድሞቻችን አሳልፈን መስጠት ይገባናል። ሰው በዚህ ዓለም ሀብት እያለው ችግረኛውን አይቶ ባይራራለት እግዚአብሔርን እወደዋለሁ ማለት እንዴት ይችላል? ያለውን ነገር ካላካፈለ መስጠት ማለት አሁን እየተነተነው ነው። ቀጥል። ከዛ አሁን ነፍሱን ሰጠ። ገንዘብ አምላክ ነው? አምላክ አይደለም። ሰው ሲቸገር ሲራብ አይቶ ያልሰጠ እንዴት እግዚአብሔርን ያውቃል? ቀጥል። እሺ ልጆች ሆይ ፍቅራችን እውነተኛና በሥራ የሚገለጥ ይሁን እንጂ በቃል ወይም በንግግር ብቻ አይሁን። እባካችሁ ከዛሬ ጀምሮ ገልጌላዎች ተምረናል። በቃልና በንግግር ብቻ አይሁን፣ በማካፈል በቃችን እንደዚህ ይበላል። መስጠት ሕይወትን መስጠት ማለት ከገንዘብ ጋር አገናኝቶታል። ስለዚህ በመስጠት ለሌሎች በማካፈል ይህንን ነገር ነው። በአፍ ብቻ ወንድሜ ወዳለው የሆነ ሰው ሲቸገር በአፍ ብቻ ሳይሆን አካፍሉ፣ ኑሩት እያለ ነው። ከኔም ጀምሮ ኑረው፣ አካፍሉ፣ አድርጉ እያለ ነው ያለው። እግዚአብሔር ፍቅር ነው የሚል ሰው አሜን ይበል። ስለዚህ ምንድን ነው የሚለው? እኛ ነፍሱን አሳልፎ ከሰጠን እኛ ደግሞ ስለ ወንድሞቻችንን ነፍሳችንን ምን ማለት አለብን? አሳልፈን እንድንሰጥ ይገባናል። ማለት መስቀል ላይ አንሞትም። ይሄ የማይሆን ነገር ነው። ለማንም መስቀል ላይ ወጣ አትሞትም። ግን እስኪ ያለህን እንኳን አካፍል፣ ያለህን ስጥ፣ ያለህን ቸርነት አድርግ። የዚያን ጊዜ የእግዚአብሔር ፍቅር በእናንተ ይገለጣል። ከንግግር ያለፈ ሕይወት ኑሩ እያለ ነው። እግዚአብሔር ይርዳል። እና ምንድነው ልላችሁ ማካፈል መልመድ አለብን። ሁል ጊዜ ያለን ለምሳሌ ቤታችን ውስጥ የተረፈ ልብስ ካለ ሰብሰብ አድርገን እስኪ ለሌላ ሰው እንስጥ። የሆነ ጫማ አንዳንዱ እኮ በቃ ቤቱ ተጨናንቋል እኮ። ማካፈል ማለት ስለምዱ በረከት ሌላ አሁን ለምሳሌ ምንም መቀበል አይችልም ሳደርግ እጄ ክፍት ነው ይመጣል። እግዚአብሔር እንደዛ ነው። የምሕረት አምላክ ነው። አሜን። በጌታ በኢየሱስ ስም ከአንደበት ያለፈ ሕይወት ይኑራል። እስኪ በደንብ ጮክ በሉና እግዚአብሔር ሆይ ከዛሬ ጀምሮ ጸጋ ይረዳኛል በሉ ባካቸው። ሁለተኛ ጊዜም ተነሳ ጴጥሮስ። መጥቶ ሲይዙት ማልኮስ የሚባለውን ጆሮውን ያዘና ሻጥ አደረገና ኢየሱስ አይሞትም ብሎ ቆረጠ ይላል። ኢየሱስ አይሞትም ብሎ ይዞት እንዳይሄድ እኮ ነው አወጣ። ከዛ በኋላ ላጥ አደረገና ሲቆርጠው ና አለው። ሴፍን ወደ ሰገባ አስገባ አለው። እኔ መሞት ይገባኛል። ምን በል አንተ ሴፍን ወደ ሴፍን የሚመዙ አለ በሴፍ ይጠፋሉ አሉ። ከዛ በኋላ ያዘውና ጸለየለት፣ ፈወሰው ይላል። ሰው እየፈወሰ ወደ ሞት ይሄዳል። አይነት ጉር ነው። ሰው የሚገለውን እየፈወሰ እሱ ካልሞተ እኔ እናንተ የዘላለም ሕይወት አናገኝም። ስለዚህ ኢየሱስ ይወደኛል የሚል ጮሆ ኢየሱስ ይወደኛል በሉ ባካችሁ።